ዛሬ በሀገራችን ገንፎ በዚህ በአረብ ሀገር ደግሞ እሲደ የሚሉትን እንሰራለን። አብራችሁን ተከተሉ። በጣም ቆንጆና ምርጥ የሆነ አሰራር ነው። ላይክ ሼር እያረጋችሁ ገባ ገባ በሉ። ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል ማኪባሚ ሚዲያ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሸር ላይ ኮመንት ማድረገውን አይርሱ። ማኪባሚ ሚዲያ። ዛሬ ደግሞ እንግዲህ ምርጥና ቆንጆ የሆነውን ገንፎ ወይም ደግሞ እሲደ እንሰራለን። ዱቄት ቆልታችሁ እዚህ ጋር ስላላሳያችሁ በጣም ይቅርታ። ቆልታችሁ ሁለተኛውና አንደኛውን አደባልቄ ነው እኔ እንትን ያልኩት፣ ዱቄቱን የፍርኖ ዱቄት ማለት ነው። ከዛ በወንፊት ታጠሉታላችሁ። እንደዚህ ቆሻሻ ስለሚወጣው በደንብ በወንፊት ታወጡለትና ከዛ በኋላ ስራችንን እንቀጥላለን ማለት ነው። ሰላም ሰላም፣ ውድና እየተከበራችሁ ቤተሰቦቼ እንደምናላችሁ ሰላም ብያለሁኝ። ላይክ ሼር እያረጋችሁ ዩቲዩቡን ጀምሩ። እንግዲህ የምንጠቀመው ብረት ድስት ላይ ስኳር አድርገን ስኳሩን እንቆለዋለን። ስቆላ ግን አላሳየዋችሁም እና በጣም ይቅርታችሁን። ቡኒ ከሆነላችሁ በኋላ ትንሽ ቀዝቀዝ ካደረጋችሁ በኋላ ሌላ ብረት ድስት ላይ ደግሞ እንደዚህ ዱቄቱ ምን ያህል እንደሚበቃችሁ ለቤተሰብ እናንተ ናችሁና የምታውቁት፣ እናንተው መጥኑት። እኔ ግን የሚበቃኝን ያህል አርጌያለሁኝ ማለት ነው እዚህ ጋር። ከዛ በኋላ ምንድነው የማረገው የምፈልገውን ውሃውን ምን ያህል ይበቃችኋል፣ ውሃው ራሳችሁ እየመጠናችሁ። አንዳንድ ሰው ቀጠን ያለ ይፈልጋል፣ አንዳንድ ሰው ደግሞ ወፈር ያለ ይፈልጋል። እንደየሰው እንደየባህሪያችን እንለያያለን እና ሁላችሁም እንግዲህ እስቲ ይሄንን ነገር ሞክሩት ብዬ እላለሁኝ። ውሃውን አሁን ልጨምርበት። ይውላችሁ ይሄ ነው ውሃው ማለት ነው። ይቅርታ ግን ሳላሳያችሁ እዚህ ጋር እንዴት አርጌ እንዳረኩት ሳላሳያችሁ በጣም ይቅርታ። ዘፍራን ታረጉበታላችሁ። በነገራችን ላይ ዘፍራኑ ደግሞ ያው ከለሩ እንዲወጣላችሁ የዘፍራኑ ከለር ትንሽ ውሃ ውስጥ ታረጉትና ታቆዩታላችሁ። ካቆያችሁት በኋላ እንግዲህ ትንሽ ጠብ እያረጋችሁ ታማስሉታላችሁ። እዚህ ጋር ጨው ያስፈልገኝ ነበርና እኔም ማንኛውም ነገር ላይ ጨው ስታረጉት ቴስቱ አሪፍ ይሆንላችኋል። ጨው ታረጉበታላችሁ። ጨው ካረጋችሁበት በኋላ እንግዲህ ታደባልቁትና ውሃችሁን ጠብ እያረጋችሁ ማማሰል ያስፈልጋል። ይሄንን እንግዲህ ስትሰሩ ቂጡ እንዳይዝባችሁ በጣም እየተጠነቀቃችሁ ቢሆን መልካም ነው ብዬ እላለሁኝ። እንግዲህ እዚህ ጋር ጨምሬበት እያማሰልኩት ነው። ሳማስለው ግን በአንድ እጄ ካሜራውን እየያዝኩኝ ስለነበረ በጣም ይቅርታችሁን። የጓጓለ ይመስላል ግን አይጓጉልም። ውሃ ጠብ እያረጋችሁበት እሳት ላይ እያረጋችሁ ስትሰሩት በጣም ምርጥና ቆንጆ ይሆንላችኋል። የተለያዩ ምግቦችን ለማየት ከፈለጋችሁ ዩቲዩብ ላይ በደንብ አለ። ማክባሚ ዩቲዩብ ካላችሁ በደንብ የተለያዩ ምግቦችን እየሰራሁኝና እሱን ተመልክታችሁ መስራት ትችላላችሁ። ከእንደገና ደግሞ ማክዬ ይሄንን ብትሰሪ ይሄንን ብትሞክሪው በጣም ምርጥ እኮ ነው ብላችሁ ብትነግሩኝ የእውነቴን ነው የምላችሁ እሰራለሁኝ። እዚህ ጋር ትንሽ ገርፋና ሂል አርጌበታለኝ፣ ምክንያቱም በጣም ተወዳጅና ምርጥ ስለሆነ። እዚህ ጋር ደግሞ ቂቤ ነው እየጨመርኩበት። በነገራችን ላይ እስቲ ጥያቄ ልጠይቃችሁ። እዚህ ሀገር ቂቤ ብዙ ልጆች ይሄንን ነገር ስሉኝ ስለነበረ ነው እና እኔም አላቅም። የምታውቁት ደግሞ ሹክ በሉኝ። ቂቤው ይሄ ቢጫው ቂቤ የግመል ነው ይባላል እና እውነት ነው ወይንስ ውሸት ነው? ምክንያቱም አንዳንድ ጊዜ እኛ ክርስቲያኖች አለንና የግመል ስጋ አንበላም እንላለን ግን ቂቤው ደግሞ እየበላን ከሆነ ምንም ትርጉም የለውም ማለት ነው። እና እስቲ ይሄንን የምታውቁት ሰዎች ሹክ በሉኝ። እዚህ ጋር ጨርሼ እንግዲህ እቃው ላይ እያረኩት ነው። በደንብ ቂቤውን አርጌበታለሁ። በደንብ ውስጡ መሃሉን
አንዳንድ ሰው በብዛት ቂቤ ይፈልጋል። ቂቤውን እየነከሩት ነው የሚበሉት። የኔዎቹ ግን ብዙም ይሄን ሀልም ለቂቤው እንትን አይሉም እና በመጠኑ ነው ያረኩበት እና በጣም ግራ ገብቶኛል። ቤተሰቦቼ ይሄንን የምታውቁ ወይም ደግሞ ስለ ሃይማኖቱ በደንብ ጠለቅ ብላችሁ የምታውቁ እዚህ አረብ ሀገር ያላችሁ ሴቶችም ወንዶችም ይሄንን ነገር እስቲ ሹክ በሉኝ። እኔ ብቻ ነኝ ወይ ጥያቄ ሆነብኝ። ምክንያቱም እዚህ ጋር ትርጉም የለውም። ይሄንን አንበላምና ይሄንን እንበላለን እያል እንትን አንልምና በነገራችን ላይ ያው ኢትዮጵያ ገብተን መጠመቃችን አይቀርም። ግን ደግሞ እዚህ ጋር ደግሞ አለ አይደለ በመጠኑ ቢሆን የሆነ የምትቆጠቡት ነገር አለና ያ ነገር ቢሆን ብዬ እመኛለሁኝ። ስለማላቅም ደግሞ እንድታሳውቁኝ በትህትና እጠይቃለሁኝ። ዩቲዩቤን እንግዲህ ላይክ ሼር እያረጋችሁ አበረታቱኝ። ይሄ ማለት ደግሞ በሌላ ነገር እንዳታስቡ። አንዳንድ ሰው በሌላ ነገር አስቦ ማኪ ምን አስባ ነው ከነሱ ጋር እየበላች እየጠጣች ልትሉ ትችላላችሁ። እኔ በመልካምነትና አለማወቅ የሚደረግ እንትኖች አሉና ለማወቅ ነው። ላይክ ሼር አድርጉ። ሰላም ቆዩ። ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል ማኪባሚ ሚዲያ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሼር ላይ ኮመንት ማድረገውን አይርሱ። ማኪባሚ ሚዲያ